ሰላም ውድ የቻናላችን ቤተሰቦች እና ዛሬ ደግሞ የምናየው ስለ ማልቲሜትር አጠቃቀም ነው። ማልቲሜትር እንዴት እንጠቀማለን፣ ለምን ይጠቅማል፣ ምን ላይ እንጠቀመዋለን የሚለው በደንብ በዝርዝር እናያለን ማለት ነው። ማልቲሜትር አብዛኛው በኤሌክትሮኒክስ ዙሪያ ያው አንዱ ከምንሰራባቸው አንዱ አካል ነው። ያለ ማልቲሜትር ምንም ነገር መስራት አይቻልም። ያው ስለሱ እናያለን። ማልቲሜትር ምን ነገር ይዘዋል የሚለው እናያለን። ፋራድ፣ ሄርትዝ፣ ኦም፣ አምፔር፣ ቮልት እነዚህ የያዘው ምን ናቸው እነዚህ ኮምፖነንቶች የሚለው እናያለን ማለት ነው። ሬዚስተርስ፣ ካፓስተርስ፣ ኢንዳክተርስ፣ ዳዮድስ፣ አይሲስ እነዚህ ለይተን ማወቅ እና አይዴንቲፊኬሽን ናቸው። ባለፈው ቪዲዮ ሰርቻለሁ እና ዛሬ ደግሞ እንዴት እነሱን ቴስት እናደርጋለን የሚለው የምናይ ይሆናል ማለት ነው። የት ቦታ እንደሚገኝ ዲፕሊ በቪዲዮ ላይ አሳያችኋለሁ። አብራችሁ ቆዩ። ያው ቻናሌም ሰብስክራይብ አድርጉ። አብረን እንቆይ። አመሰግናለሁ። ቀጥታ ወደ ቪዲዮ እንገባለን። ቴንክ ዩ ነው። ስለ ኮምፖነንት አይዴንቲፊኬሽን ነበር። በሞባይላችን ውስጥ ምን አይነት ኮምፖነንቶች እንዳሉ በባለፈው ቪዲዮ አይተን ነበር። ዛሬ ደግሞ እነዚህ ኮምፖነንቶች እንዴት በማልቲሜትር ቼክ እናደርጋለን የሚለው እናያለን። የተባላሹና ጤናማ የሆኑ ኮምፖነንቶች እንዴት እንለያለን የሚለው በዚህ ቪዲዮ እናያለን ማለት ነው። ካፓስተርስ፣ ሬዚስተርስ፣ ኮይልስ፣ ዳዮድስ እንዴት እና እነዚህ የስክሪን ኮኔክተሮች የባትሪ ኮኔክተሮች እንዴት ከአይሲ ጋር ተያይዘዋል ወይስ አልተያያዙም የሚለው በዚህ ቪዲዮ እናያለን ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። አሁን ማልቲሜትር ፊቴ ላይ ይዣለሁ፣ አንድ ቦርድ ይዣለሁ እና ማልቲሜትሬ ሁለት ፕሮብ አለው። አንደኛው ጥቁር ነው፣ አንደኛው ቀይ ነው። ይሄ ቀይ ፖዚቲቭ ነው፣ ጥቁሩ ደግሞ ኔጌቲቭ ነው እና ማልቲሜትራችን ላይ በካፓስተር እንጀምራለን ማለት ነው። ካፓስተር ላይ ሜዠር ለማድረግ ፋራድ ወይም ደግሞ ኤፍ ላይ የሚለው ፖዚሽናችን ወደዛ እንቀይረዋለን ማለት ነው። አሁን ፖዚሽኑ የማልቲሜትር ፖዚሽን ወደ ፋራድ ቀይረዋለሁ። አሁን ሁለት ኮምፖነንቶች ቴስት አድርጌ ያሳያችኋለሁ። ከነዚህ ኮምፖነንቶች ሁሉ ካፓስተር የትኛው ነው ብያችኋለሁ። እነዚህ ቢጫ ከለር ያላቸው ካፓስተሮች ናቸው ብያችኋለሁ። አሁን ሪዲንጉ ላይ እንደምታዩት 23 24 ይላል። ኦኬ እንደዚህ ይዘን ነው ሁለቱም ሳይድ ይዘን ነው ቼክ የምናደርገው። ፖላሪቲ ብንቀይረው ችግር የለውም። 20.1 ይላል። ሌላ ካፓስተር ቼክ ስናደርግ እዚህ ጋር ማለት ካፓስተር ያው 7.9 ይላል። ሌላ ካፓስተርም እዚህ ያለ ፈለግን ያው 56 50 62 ምናምን እያለ እንትን ፍላክቹዌት ያደርጋል። እነዚህ አድርገን ነው ቼክ የምናደርገው ካፓስተር ማለት ነው። አሁን ምንም አይነት ቫልዩ ከሌለው ነው ቼክ የምደረገው። ስለሌላው ስለ ግራውንድ ቴስት ወይም ደግሞ ጂአር ቴስት፣ ስለ ዳዮድ ሞድ ቴስት ሌላ ቀን በሰፊው አንድ ርዕስ ይዤላችሁ እመጣለሁ። ዝም ብለን ድራፍትሊ እንዴት ካፓስተር እንደዚህ እንዴት ቴስት እንደምናደርግ በዚህ ነው ማሳያችሁ። ሌላ ቀጣይ ደግሞ ካፓስተር ሬዚስተርስ እንዴት ቼክ እንደምናደርግ አሳያችኋለሁ ማለት ነው። ሬዚስተርስ እንደምታዩት እነዚህ ትናንሾች ናቸው። ሬዚስተርስ ብዬ አሳይቻችሁ ነበር ባለፈው። እነዚህ ትናንሽ እቃዎች እዚህ ያሉት፣ ሌላ ቦታዎችም እዚህ አሉ። ሞባይላችን ውስጥ በጣም ብዙ ቦታ ላይ ይገኛሉ። ትናንሽ ጠቆር ያሉ ናቸው። እነሱ ቴስት ለማድረግ ደግሞ ማልቲሜትራችን ኦን ሞድ ወይም ደግሞ እዚህ ጋር የምታዩትን በምልክት ወደ እሷ ሽፍት እናደርጋለን። ግን እሷ ደግሞ በጣም ብዙ እስከ 20 ሜጋ ኦም ከማልቲሜትር ወደ ማልቲሜትር ይለያያል። አሁን 200 ኬ አድርገን ካፓስተር ቼክ እናደርጋለን ማለት ነው። ሬዚስተር ቼክ እናደርጋለን። ካፓስተር ቼክ አድርገን ጨርሰናል። አሁን እዚህ ጋር እንደምታዩት ሬዚስተር አለ። በሁለቱም ሳይድ እንደዛ አድርገን ስንይዘው ስንት ይላል? 1 ኪሎ ኦም ሬዚስተር ነው ማለት ነው። እዚህ ጋር 4.6 ኪሎ ኦም አለ። እዚህ ጋር ሌላ ስንት ይላል? 1 ኪሎ ኦም ይላል። ይሄኛው 16.5 ኪሎ ኦም ይላል። እዚህ ጋር 1 ኪሎ ኦም፣ ይሄኛው 79.5.6 ኪሎ ኦም ይላል ማለት ነው። እንደዛ አድርገን ነው
አብዛኛው ቴስት የምናደርገው ትክክለኛ መሆኑንና አለመሆኑን ቫልዩ ከየት እናመጣለን እንዳላችሁ ከሆነ አሁን ቫልዩ እኔም ማመጣው ቫልዩ በቦርኒዮ ስኬማቲክስ ነው የምጠቀመው። በቦርኒዮ ውስጥ ቼክ ነው ማረጋው። እኔ አሁን ፎር ኤግዛምፕል ከነዚህ ያሳያዋቸው አንድ ሬዚስተር ፎር ኤግዛምፕል ይሄኛው ሬዚስተር ወስድ ስኬማቲክ ላይ ይሄ ሌአውት ይባላል። እዚህ ጋር ስኬማቲክስ ላይ ፔስት ለውና የት እንዳለ አያዋለው ማለት ነው። አሁን የሬዚስተር እዚህ ጋር ነው ያለው። ስንት ነው ቫልዩ የሚለው 1k ቫልዩ አለው ማለት ነው። ይሄ ሌአውት ላይ የትኛው ነው ሁለተኛው ሬዚስተር ማለት ነው። ሁለተኛው ሬዚስተር ማለት ይሄኛው ሬዚስተር ነው። 1k መሆኑን ቼክ አደርጋለሁ ማለት ነው። 1k 1.2 ይላል። ይሄው የማልቲሜትር ልዩነት ስላለ ያው ሁሉም አንድ አይነት አይደለም። ያው 1.2 ወይም ደግሞ 1k ኦም ሬዚስተር ነው ማለት ነው። ቀጣይ ወደ ቀጣይ እንትን ስንሄድ ቀጣያችን ምንድነው? ቀጣይ ዳዮድ አለ። ዳዮድ ቴስት ስናደርግ ዳዮድ ያው ዋን ዳይሬክሽን ነው አይደል? ዳዮድ ዋን ዳይሬክሽን ነው። በአንደኛው ሳይድ ሪዲንግ ይሰጣል፣ በአንደኛው ሳይድ ነው ሪዲንግ አይሰጠንም ማለት ነው። ፖላሪቲው ስንቀይረው ዳዮድ ሞድ ቴስት ማለት እቺኛው ምልክት የዳዮድ ምልክት ያለችበት ቦታ እዚች እናረጋለን። ዳዮድ ሞድ ነው። ፎር ኤግዛምፕል አንድ ዳዮድ አለ። ይሄኛው ዳዮድ ነው። ይሄ ዳዮድ ስናደርግ ቀይ እዚህኛው በላይ እዚህ ነው ለካዝ ቀኝ ነው። ይሄኛው ቀይ ያው ጥቁር ነው። ይሄኛው ጥቁር ነው። ይሄኛው ማሳያችሁ ማለት ነው ጥቁር ነው። ይሄኛው ጥቁር ነው። ቴስት ስናደርግ እንሰጠን ሪዲንግ 772 ዳዮድ ሞድ ሪዲንግ ሰጥቶኛል። አሁን ላይቱ ቼንጅ ሳገው ሪዲንግ መስጠት የለበትም። ሪዲንግ መስጠት የለበትም። ኦኬ ሪዲንግ መስጠት አልነበረበትም። this is hard I think this is short ኖራል ብዬ ግራ ማለት ቦርዱ ላይ የሆነ ሀፍ ሾርት ይላል ብዬ ተስፋ አደርጋለሁ። ምክንያቱም አሁን ሪዲንግ ሲሰጠኝ አንደኛው ሳይድ ፖዚቲቭ አንደኛው እንትን ላይ አጌስ ሞክሮ ፎር ኤግዛምፕል ከሆነ ይሄ ቪፓት ከሆነ ፖዚቲቭ አይደል? ይሄ ፖዚቲቭ ላይ ነው ሪዲንግ ሲሰጠኝ አሁን ፖዚቲቭ እዚህ ላይ አድርጌ ነው መስጠት ያትና አሁን ምን እንደሆነ ለነገራችሁ የኔ ስህተት ልንጋችሁ። ይሄኛው ዳዮድ ከቦርዱ ከነሳሁት ወደ ዳይሬክሽን ነው ሪዲንግ ሰጠኝ። አሁን ይሄኛው የሰጠኝ ቦርዱ ነው የቦርዱ የሰጠኝ ነው። አሁን እነዚህ ዳዮድ ቴስት ለማድረግ ከቦርዱ ማንሳት አለብን ማለት ቦርዱ አንስተን አንደኛ እንደዚህ ቼክ አድርገን አሁን ፖዚቲቭ ሳይድ አይደል በዚህ ሪዲንግ መስጠት አለበት። በዚህኛው አሁን ኔጌቲቭ ፖዚቲቭ ላይ ፖዚቲቭን ኔጌቲቭ ላይ አድርገን ከቼክ አድርገን ሪዲንግ መስጠት የለበትም። ዳይሬክሽን መሆን አለበት ማለት ነው። ሁለቱም ሳይድ ሪዲንግ ከሰጠን ዳዮድ የሆነ ችግር ፈጥሯል ማለት ነው። የሆነ ችግር አለበት ማለት ነው። ጋይስ ሌላ ቀን ስለ ዳዮድ ሞድ በደንብ ስለማወራችሁ ይሄ ስለ ዳዮዱ ምንም የሚያስድ ነገር የለም። ቀጥታ ሌላ ኮምፖነንት እንሄዳለን ማለት ነው። እዛ ያለን ዳዮድ ሞድ ወይም ደግሞ ባዘር ሞድ ሳናጠፋው ወደ ኮይል እንሄዳለን ማለት ነው። ኮይል ደግሞ ባለፈው እንዳሳየዋችሁ ኮይል ሁለት አይነት ኮይል አሉ ብያችኋለሁ። ቡስት ኮይል እና ባክ ኮይል ባሉ እነዚህ ቡስት ኮይል ባሉ ብላክ ሴክሽን ላይ አብዛኛው የምናገኛቸው ቮልቴጅ ኢንክሪዝ የሚያደርጉልን ካረንት ደግሞ ዲክሪዝ የሚያደርጉልን ናቸው። እነዚህ ባክ ኮይል ባሉ እነዚህ ፓወር አይስ ላይ የሚገኙ ደግሞ ካረንት ሴንሲቲቭ ናቸው። ካረንት አፕ ያደርጉልናል፣ ቮልቴጅ ደግሞ ዳውን ያደርጉልናል። አብዛኛው ተጠቀሙት እነዚህ ሲፒዩ ይጠቀምበታል።
እነዚህ ሃይ ካረንት ያላቸው ባክኮተር የሚባሉ ኮይሎች ማለት ነው። እነዛ ኮይሎች እንዴት ቴስት እናደርጋለን? የኮይሎች ማለት ብሎዝ ኖርማል የሆኑ ኮይሎች አሉ። እነሱም እንዴት ቴስት እናደርጋለን የሚለው እናያለን ማለት ነው። ኮይል አሁን ቴስት እናደርገው በሁለቱም ዳይሬክሽን ቴስት እናደርገው ቢፕ ሳውንድ ይሰጠናል ማለት ነው። ሳውንድ ሬዚስታንስ አለው። ያው እዚህ ጋር እንደምታዩት ቢቢ ይላል። የሆነ ሬዚስታንስ አለው 0.0022 ሬዚስታንስ አለው። የሆነ ቢቢ ያለ ሬዚስታንስ አለው። ከሆነ ደግሞ ምንም አይነት ድምፅ አያሰማችሁም። ይሄ ብሮክን ነው፣ መቀየር አለበት፣ ችግር አለበት ፖርት ያገለናል ማለት ነው። ይሄው ኮይል ሊቀየር ይገባዋል ማለት ነው። አሁን ስለ ሬዚስተር አይተናል፣ ስለ ካፓሲተር አይተናል፣ ስለ ኮይሎች አይተናል። ኦኬ ስለ ዳዮድም አይተናል። ቀጣዩ ስለ አይሶች የምንለው ሌላ ቀን ስለ ግራውንድ ቴስት ለማሳያችሁ እነዚህ አይሶች እንለፋቸውና ሌላ ደግሞ ኮኔክተሮች አሉ እዚህ ጋር ያሉ ኮኔክተሮች ማለት ነው። የስክሪን ኮኔክተር አለ፣ ባትሪው አለ፣ አሻራው አለ፣ ሳቦርድ ቱ ሜን ቦርድ የሚሄደው የሚኒ ቦርድ ቻርጅ ቦርድ ማለት ነው። ስፒከር እና ሪንገር መስመር የያዘ ጃክ አለ። እነሱ እንዴት ቴስት ያደርጋሉ? ከአንደኛው መስመር ወደ ሌላኛው መስመር ከአይሲ ወደ ኮኔክተሩ የሄዱ ላይኖች ሄደዋል ወይስ አልሄዱም? እንዴት ግራውንድ ቴስት እናደርጋለን? ያሬም ባለው ማለት ነው። እንዴት ግራውንድ ቴስት እናደርጋለን? ደግሞ እንዴት እንጠቀመው የሚለው በቀጣይ ቪዲዮ እናያለን። በደንብ ነው የምናየው ስለሱ። ኢንፍ አይሲ ያነሳን የሆነ ቃም ከዚህ ያነሳን እንዴት እንደሆነ በደንብ እናያለንና ያው ለዛሬ የነበረን ርዕስ ይመስላል። ያው ዞሮ ካፓሲተር ሬዚስተር እና ዳዮድ ኮይል ቴስት እንደምናደርግ በዚህ ቪዲዮ አይተናል። ሀሳብ አስተያየት ካላችሁ ቪዲዮም ከወደዳችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። በራታቻ ነው መሆነን እና ቴንክ ዩ ጋይስ።